ቻምፕ ይሄን ውጤት ስታይ ማን የሚያቃጥልህ ከነበረ ልብህን ላብስልህ ላስረሳህ ነው የምልህ። እኔ ካሁን በኋላ ይሄን ውጤት ሳይ ደስታ ነው የሚሰማኝ ነው የምልህ። የዩናይትድ ደጋፊዎች ትርፊያንስ ኮሜንት ላይ 8-2 ይሄን ፎቶ ለጣጥፉት። ለምን እኔ እንደሚያስደስተኝና አንተን ሊያቃጥልህ እንደሚገባ ልንገርህ። በሚገርም ሁኔታማ አሸንፈ ልላቃጥል ነው። እንዴት ብትለኝ ይሄ ጨዋታ ትዝ የሚላችሁ ከሆነ 2011 ላይ ነው ገባህ? 2011 ላይ እግር ኳስ ዝቅተኛ ሞመንታችንን ሰጠችን። ከዛ በኋላ የሚቀጥለው ቀን አርሰን ቬንገር ሚካኤል አርቴታን አስፈረመልን። እግር ኳስ እንደዚህ ናት አይደል? እቺ ውጤት ባትመዘገብ ኖሮ አርቴታ የአርሰናል ተጫዋች አይሆንም ነበረ። ከዛ በኋላ የአርሰናል ተጫዋች ካልሆነ ደግሞ እኛ እንዳለን አይነት የአርሰናል ፍቅር ልብ ውስጥ አይገባም ነበር። አሰልጣኛችን አይሆንም ነበረ። ዋንጫውን ተመልሶ አይመጣልንም ነበር ማለት ተረዳኝ አይደለ? ስለዛ ሊያስደስት ነው የሚገባው። ገባረ? ብሌሲንግ ነው ይሄ ውጤት ነው አርቴታን ያመጣልን ማለት። የትርፊያንስ ደጋፊ ደግሞ ማለት ይሄንን ስታይ ምን ትዝ ሊል እንደሚገባ ልንገርህ። እስካሁን ድረስ የዛሬ 15 ዓመት እንደዚህ አሸንፍ ያለው እያልክ ነው እየፎከርክ ያለው። ለነገሩ ተወውና ማለት ነው እኛ ዋንጫ በልተን ስንጨፍር ምን ሆናችሁ ነው ብርቅ ሆናችሁብህ ያልከን ማለት ነው። አንተ ግን ዋንጫውን ተወውና ማለት ነው ዋንጫ ማትበላ ትንሽ ክለብ ስለሆንክ እኛን አሸነፍን አርሰናልን አሸነፍን ብለህ አደባባይ ላይ ወጣሃል። ገባህ? ያን ያህል ነው ያነስከው፣ አንሳሃል ነው ምን ገባህ? 15 ዓመት የዛሬ 15 ዓመት እኮ እንደዚህ አሸንፈ እያልክ ፎክር አሙቀህ ከብሩኖ አሲስት ጋር ባስ ተከራይተህ አደባባይ ወጣበት። ምን አለ ሌላም ትወጣበት። ገባህ? አይጦቹ ካልበሉት ደግሞ የድሮቹን ዋንጫዎች ምናምን ነገር ገባህ? ረስት ምናምን ነገር አስለቅቀህ ማን አይጦቹ ግን በልተው ጨርሰውት ሊሆን ይችላል። አባቴ ከባድ ችግር ውስጥ ነው ያለው ዱቄት ያንስ